ሰላም ጤና ይስጥልን እንደምን አላችሁ ውድ ቤተሰቦች። ከበስተጀርባ እንግዲህ የምትሰሙት ሙዚቃ የሄኖክ አበበ ልዩ ቀን ነው ዛሬ እያለ እንግዲህ እኛ የምናውቀው ወይ ምርቃት አለ ወይ ልደት አለ ነው። በጣም ብዙ አዝናኝ ልዩ የሆኑ ነገሮች አሉ። እስቲ ልውሰዳችሁ ሰሞኑን ድሬ ላይ የተከናወነው ልዩ ክስተት እኔ የምለው የኛ ሀገር ጋዜጠኞች አነፍናፊዎች የውጭ ሰበር ዜና በየእንትኑ መረጃ ትኩስ መረጃ የሚያቀርቡ የታላችሁ እስቲ ጻፊዎች የታሉ? አንባቢዎች የታሉ? ከምስራቋ ፈርጥ ድሬዳዋ እስቲ ሰሞኑን የተከናወነውን ልዩ ዘገባ ለምንድን ነው ለህዝብ ማዘግቡልን? ሃይ እንግዲህ የምስራቋ ፈርጥ ድሬዳዋ ፖሊስ ጣቢያ አንድ አዲስ ጉድ ያሰኘ ሰሞኑን ዓለምን ጉድ ያስባለ እንግዲህ ክስተት አስተናግዷል። የሆነ ጅብ እንግዲህ ያው ምግብ ፍለጋ ይወጣና ያው ይነጋበታል። አጋጣሚ በሆነች ቱቦ ስር በተኛበት ያው አካባቢ ነዋሪዎች ደግሞ ልጅ ይበላብናል ወይም የሆነ ጉዳት ያደርስብናል በሚል ያለ የሌላ ኃይላቸውን ሰብስበው በድንጋይ በዱላ ሲያባሩት እያስኬዱት እያለ ያው ጅብ ምን ቢያደርግ አሪፍ ነው? እንግዲህ ምን ያክል ኪሎ ሜትር ተጉዞ ፍትህ የሚገኝበት ፖሊስ ጣቢያ መሆኑን አውቆ ሳቢያን የሚባል ፖሊስ ጣቢያ ዘሎ በመግባት ፍትህን ጠይቆ ጥገኝነትን ጠይቆ በድሬ ፖሊሶች በጣቢያው አዛዦች ፍትህን ያገኘበትን ከዚህ በላይ ልዩ ክስተት ምን አለ? ልዩ ዘገባ ምን አለ? እንደውም በልዩ በድንቃ ድንቅ መዝገብ አለበት። ይሄ እኛ ሀገር ስለሆነ ነው ያልዘገባችሁት። የታላችሁ ዘጋቢዎች፣ ጸሐፊዎች፣ አንባቢዎች? ከዚህ በላይ ልዩ ነገር ምን አለ? ለማንኛውም ድሬዎች ዳግም የፍቅር ሀገር መሆኗን እንግዲህ ያስመስክራችኋል። ድሬ ጀግኖች ሁሌም እንግዲህ ይህ ቀን እንግዲህ ልዩ ሆኖ ታስቦ እንዲውል